ስለት ተስያለሁ። የእስራኤል መሪዎች አምላካቸውን በረሱበትና ጣዖትን በተመለከቱበት ዘመን በገዛ እጃቸው በሰሩት ሰንሰለት ታሰሩ። በጭቆና ቀንበር ስር ሆነው በታላቅ ተስፋ መቁረጥ ወደ ሰማይ ነፃ አውጪ እንዲላክላቸው ጮኹ። ይሁን እንጂ ነፃ መውጣት እነርሱን ንቀው ወደ ጎን በተዉት ሰው በኩል ሊመጣ እንደሚችል ግን አልተረዱም ነበር። ተስፋቸው ግን በቤተ መንግሥት ሐር በለበሰ ንጉሥ ሳይሆን የብቀላ ሰይፉን እየሳለ በኮረብታ ላይ በሚገኝ ዋሻ ውስጥ በሚኖር ሰው ላይ ሆነ። ስሙ ዮፍታሔ ይባላል። ከመጀመሪያው የሕይወት እስትንፋሱ ጀምሮ ሕይወቱ በነውር የታወቀ ነበር። እርሱ የጋለሞታ ልጅ፣ የአባቱ ስህተት ሕያው ምስክር ነበር። ለአባቱ ልጆች እርሱ ወንድማቸው ሳይሆን የመልካም ስማቸው እድፍ እና የርስት ተካፋይነታቸው ስጋት ነበር። በድንጋይ ልባቸው ከቤት አስወጥተው ወደ በረሃ ሰደዱት። በአባታችን ቤት ርስት የለህም የሚለው ጨካኝ ውሳኔያቸው በነፍሱ ላይ ትልቅ ጠባሳ ጥሎ አለፈ። የመገለል እሳት አላጠፋውም፣ ይልቁንም ስለታምና አደገኛ ሰው አድርጎ ቀረጸው። ወደ ጦብ ምድር ሸሸ። በዚያም ሌሎች የተገፉ ዕዳ ያለባቸውና የተሰደዱ ሰዎች በዓይኖቹ ውስጥ ያለውን ቁርጠኝነት አይተው በዙሪያው ተሰበሰቡ። በዚያ ባዶ ስፍራ ዮፍታሔ የጠፉት ሰዎች አለቃ ሆነ። ዓለም አሳልፋ በሸጠችው በዚህ ሰው ዘንድ ብቸኛው መተማመኛው ጥሬ ጉልበቱና ብልሃቱ ብቻ ነበር። ዮፍታሔ ሆይ፣ አሞናውያን መጥተውብናል፣ ወንዙን ተሻግረዋል፣ አዛዥ ያስፈልገናል። ጠልታችሁኝ ከአባቴ ቤት አላወጣችሁኝም ነበረን? ታዲያ አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ? ስለዚህ አሁን ወደ አንተ ተመልሰናል። ከኛ ጋር መጥተህ አሞናውያንን እንድትዋጋ በገለዓድም በሚኖሩት ሁሉ ላይ ራስ እንድትሆንልን እንፈልጋለን። አሞናውያንን ለመዋጋት ወደ ቤት ትመልሱኝ እግዚአብሔርን በእጅ አሳልፎ ቢሰጣቸው በእውነት በእናንተ ላይ ራስ ሆናለሁን? እግዚአብሔር በመካከላችን ምስክር ይሁን። በእርግጥ እንዳልከው እናደርጋለን። ዮፍታሔ በአንድ ወቅት ወደ አባረሩት ሕዝቦቹ ተመለሰ። በመጀመሪያ ከአሞራውያን ንጉሥ ጋር በታሪክና በእግዚአብሔር ፍትህ ላይ ተመስርቶ በመሟገት ሰላምን ፈለገ። ነገር ግን የሰላም ንግግሩ ሰሚ አላገኘም። የጦርነት ድምፅም እየበረታ መጣ። በዚህ የማይቀር ግጭት ውስጥ መለኮታዊ ኃይል በእርሱ ላይ ወረደ። የእግዚአብሔርን መንፈስ በዮፍታሔ ላይ መጣ። ቅዱስ ነፍሱ በመርከቡ ሸራ ላይ ቢሞላም እጆቹ ግን አሁንም በሰውኛ ፍርሃት መሪውን ይዘው ነበር። አቤቱ አሞናውያንን በእጅ አሳልፈ ብትሰጠኝ በሰላም ስመለስ ይቀበለኝን ከቤቴ ደጅ የሚወጣው ማንኛውም ነገር ለአንተ ይሆናል። የሚቃጠል መስዋዕት አድርጌ ማቀርበዋለሁ። ይህ ስዕለት ከአሮጌና ከሰረጸ ፍርሃት የመነጨ ነበር። እምነቱ በጽኑ መሠረት ላይ እንዳልቆመ የሚሰማው የተገፋ ሰው ፍርሃት ሕይወቱን ሙሉ ሲመኘው የነበረው የተቀባይነት ደጃፍ ላይ ቆሞ ዮፍታሔ ወደሚያውቀው የንግግር ዘዴ ተመለሰ። መደራደር። ቀደም ብሎ እግዚአብሔር እንዲሁ በነፃ የሰጠውን ድል ከአምላክ ጋር በመደራደር ሊገዛው ሞከረ። መለኮታዊ ስጦታን በሰዋዊ ቃል ሊያስር ፈለገ።
ወየው ልጄ ሆይ እጅግ አዋረድሽኝ። ለእግዚአብሔር አፌን ከፍቻለሁና መመለስም አልችልም። አባቴ ሆይ ለእግዚአብሔር አፍን ከከፈትክ እግዚአብሔር በጠላቶች ላይ በቀልን ስለወሰደልን ካፍ እንደወጣ አድርግብኝ። ይህ ይደረግልኝ። ብቻዬን ለ2 ወር ተወኝ። ከጓደኞቼ ጋር ወደ ተራራ ወጥቼ ስለ ድንግልናዬ ላልቅስ። ለ2 ወራት ያህል ከጓደኞቿ ጋር በሐዘን ተሞልተው ኮረብታዎችን አቋረጠች። ለቅሷ ስለሚጠብቃት ሞት ብቻ ሳይሆን ፈጽሞ ስላልኖረችው ሕይወት ነበር። ስለ ትዳር፣ ስለ ልጆችና ስለ ወደፊት ተስፋዋ። የአባቷ የችኮላ ቃል ገና ሳይጀመር ስላጠፋው ዘር አለቀሰች። ከ2 ወርም በኋላ ወደ አባቷ ተመለሰች። እርሱም እንደተሳለው ስዕለት አደረገባት። መጽሐፍ ቅዱስ ያንን አስከፊ ቅጽበት በዝምታ ያልፈዋል። የታሪኩ ፍጻሜ ግን በስተት በተገባ ቃል ምክንያት በደረሰ ዘላቂ ሐዘን ይደመደማል። ከዚህ በኋላ በእስራኤል ዘንድ አዲስና አሳዛኝ ልማድ ሆነ። በየዓመቱ ወጣት ሴቶች ተሰብስበው የዮፍታሔን ልጅ ለ4 ቀናት ያስባሉ። ዮፍታሔ እስራኤልን ለ6 ዓመታት መራ። የፈለገውን ወታደራዊ ድል፣ ፖለቲካዊ ስልጣንና ክብር አገኘ። ሆኖም ግን ቤቱ በቋሚ ዝምታ ተዋጠ። በከባድ ትግል ከፍ ሊያደርገው የፈለገው ስሙ በማይረሳ ኪሳራ ታጅቦ በዚህ ሁኔታ ተጠናቀቀ። የዮፍታሔ ታሪክ ስለ አንደበት አጠቃቀም የሚሰጠን ዘላቂ ትምህርት ነው። ስዕለቱ የእግዚአብሔርን ሞገስ ለማግኘት ያደረገው ሙከራ ሲሆን የሰውን መስዋዕት የሚጠላውን የአምላክን ልብ ካለመረዳት የመጣ ነው። የዮፍታሔ ድል በውድቀት የተሸፈነ እና በችኩሉ የድርድር ቅጽበት የጠቆረ የነጻነት ታሪክ ነው። ዛሬም ላለን ለኛ ይህ ማስጠንቀቂያ በዘመናት ውስጥ ያስተጋባል። በተስፋ መቁረጥ ጊዜያችን ምን አይነት የችኮላ ቃላትን እንናገራለን? ከጸጋው አምላክ ጋር የምንደራደር መስሎን ምን አይነት ስለቶችን እንገባለን? ሁሉን ቻይ አምላክ የሚፈልገው በፍርሃት የሚገባን አሳዛኝ ድርድር ሳይሆን በፍቅር ላይ የተመሰረተ የታማኝነትን መታዘዝን ነው። እርሱ የሚጠይቀው ልባችንን እንጂ ተስፋ ቢስ የሆኑ ስለቶቻችንን አይደለም። ወዳጆቼ ሆይ የዮፍታሔ ታሪክ የሚያወራን ስለ ጦርነት ድል ብቻ አይደለም። እምነቱ እንዴት ባለ ሁኔታ ተፈትኖ ልጁን እንዳሳጣው ተመልክተናል። እምነታችን በጥበብ ሊመራ ይገባል። እግዚአብሔር በድንገተኛ ቃል ሳይሆን በመታዘዝ ደስ ይለዋል። በእግዚአብሔር ፊት የሚነገሩ ቃላት ክብደት አላቸው። ጥበብ ደግሞ ልብን ይጠብቃል። ዛሬም ባለንበት ዘመን የምናልፍበት የሕይወት ክፍል ከዮፍታሔ ታሪክ ብዙም የራቀ አይደለም። እግዚአብሔር እምነታችንን እንዲደግፍልን፣ ልባችንን እንዲጠብቅልን፣ ጸጋውን እንዲያበዛልን ይህንን ጸሎት አብራችሁኝ እንድትጸልዩ አበረታታችኋለሁ። እንጸልይ። መሐሪና ታጋሽ አምላክ ሆይ በዚህ ታሪክ ልባችን ተነክቶ በፊትህ ቀርበናል። በገዛ ፍርሃታችንና ባለመተማመናችን ስሜት ተገፋፍተን ጌታ ሆይ አንተ ብቻ እንዲሁ ልትሰጠን የምትችለውን መከናወን በከንቱ ጥረት በእጃችን ለማስገባት ብለን በችኮላ ለተናገርናቸው ቃላትና ለገባናቸው ተስፋ ቢስ ድርድሮች ይቅርታን እንለምንሃለን። ከአንተ ጋር ለመደራደርና ለመገበያየት የሚገፋፋንን የውስጥ ፍላጎት አስወግድልን። በመልካምነትህና በማይለወጠው ማንነት ላይ ብቻ ተደግፈን እንድናርፍ እርዳን። ጌታ ሆይ በጸጋ በአንደበታችን ደጅና በልባችን መዝጊያ ላይ ጠባቂ ሆነ ቆምልን። በአንተ ፍጹም መታመን ይሆንልን። ከፍርሃት በሚመነጭ ስዕለት ውስጥ ከመውደቅ ጠብቀን። በአንተ ዘንድ ተቀባይነት ለማግኘት የምናደርገውን ጥረትና የምንከፍለውን ዋጋ ጌታ ሆይ ወደ ተሰበረና ለአንተ ወደ ተገዛ ፍቃድ ቀይርልን። በጭንቀት ሰዓት ስዕለት መሳል እንዳለብን ከሚሰማን ይልቅ እውነተኛ የሆነውን ከልብ የሚቀርብ ትሁት መታዘዝን በፊትህ እንድናቀርብ እርዳን። ይህንን ሁሉ የምንለምነው ባከበርከው
በልጅ በኢየሱስ ክርስቶስ ስም ነው። አሜን። ውድ የቻናላችን ቤተሰቦች ዮፍታሔ በዚያን ቀን በልቡ ውስጥ የዘራው የፍርሃት ዘር ነበር። ፍሬውም ልጁን አሳጣው። እኛስ ዛሬ በቃላችን ምን እየዘራን ነው? እናንተስ ከዮፍታሔ ታሪክ ምን ተማራችሁ? በኮሜንት መስጫው ላይ ሐሳባችሁን አጋሩ። ቻናላችንን ሰብስክራይብ በማድረግ ድጋፋችሁ አይለየን። በቀጣይ ሌላ ክፍል እስከምንገናኝ የእግዚአብሔር ጸጋ ከእናንተ ጋር ይሁን።